ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገሬ ልጆች እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። በጣም ነው የደነገጥኩት ዛሬ ማለት ነው። ኢትዮጵያ ትልቅ የእሳት አደጋ እሳተ ገሞራ ማለት ነው የምድር ፍንዳታ በስልኬ ነው በነገራችን ላይ ያየሁትና በጣም የሚያስፈራ ነበረ። እንኳን እኛ ኢትዮጵያኖችን ሌላ ጎረቤት ሀገሮችን አስፈርቷልና በጣም ነው የደነገጥኩት። ወላሂ ያ አላህ ብቻ ከቀን ወደ ቀን የምናያቸው ነገሮች በጣም የሚያስፈሩ ናቸው። አላህ ሱብሃነሁ ወተዓላ መጨረሻችን ያሳምርልን ማለት ነው። አላህ ልባችንን ወደ ኸይር ነገር ይምራልንና መጨረሻችን አላህ ሱብሃነሁ ወተዓላ ያሳምርልን እላለሁኝ። እንግዲህ በተቻለን አቅም ወደ ራሳችን ብንመለስ ጥሩ ነው ማለት ነው። ያ ረብና እንደምታዩ ምግብ እየሰራሁ ነው። ይሄንን ምግብ ብትሞክሩት በጣም ጥሩ ምግብ ነው ማለት ዘይት ምናምን የሚያስፈልገው በጣም ቅልል ያለ ምግብ ነውና በጣም ሞክሩት። በነገራችን ላይ የሚጠፍጥ አይመስለኝም ነበር በፊት አልበላም ነበርና አሁን እኔ ራሴ ስሰራውና ስቀምሰው በጣም ነው የሚጠፍጠው። በዛ ላይ ደግሞ ጽድት ያለ ነው ማለት ጠብሳችሁ ምናምን አይደለም በዝንጃኑ የምትሰሩትና በጣም ነው እንትን የሚለው እንዳለ ቆራርጣችሁ ትንሽ የዘይት እንትኑ ላይ አድርጋችሁ መጥበሻው ላይ ከዛ በኋላ እንደዚህ ማለት ነው። በጣም ነው የሚጣፍጠው ማለት ነው። በዳቦም በሩዝም መብላት ትችላላችሁ። እኔ ሩዝ ሰርቻለሁ ማለት ነው። እንዴ